ውሃን ውሃ ጠማው። 7ቱ ተአምራት ዓርብ ቀን የተቸነከረባቸው ችንካሮችስ ስማቸውን ያውቋቸዋል? 5ቱን የእናታችን የቅድስት ድንግል ማርያምን ሐዘናትንስ ያውቋቸዋል? አደራችሁን ይሄ ቪዲዮ ግን ለሁሉም ኦርቶዶክስ እንዲዳረስና በዚህ በአብይ ጾም ሁሉም አውቆት እንዲጾመው ሼር፣ ሪፖስት፣ ኮፒ ሊንክና አድ ሳውንድ አድርጉት። ኢየሱስ ክርስቶስ ዓርብ ቀን በመስቀል ላይ ራቁትን ሆኖ የተናገራቸው የመጨረሻዎቹ ቃላት ወይም ደግሞ ትምህርቶች በቤተ ክርስቲያናችን አጽራረ መስቀል ተብለው የሚጠሩት፣ አንደኛ አባት ሆይ የሚሰሩትን አያውቁምና አቤት ይቅር በላቸው። ሁለተኛ እውነት እውነት እልሃለሁ ዛሬ በገነት ከእኔ ጋር አብረህ ትሆናለህ። ሦስተኛ እነኋት እናትህ እነሆ ልጅሽ። አራተኛ ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውኸኝ። አምስተኛ ተጠማሁ ውሃን ውሃ ጠማው። ስድስተኛ ተፈጸመ። ሰባተኛ አባት ሆይ አደራ ነፍሴን በእጅህ እሰጣለሁ። ጌታችን ይህንን ተናግሮ ቅድስት ሥጋው ከቅድስት ነፍሱ ከተለየች በኋላ የተፈጸሙት 7ቱ ተአምራት፣ አዎ የሰው ልጅ የእርሱን አምላክነት የእርሱን ፈጣሪነት ለሰው ልጅ ብሎ ይህን ሁሉ መከራ መቀበሉንና መሰቀሉን ባይረዳም እንኳን ተፈጥሮ ግን 7 የተለያዩ ተአምራትን በመፈጸም አምላክነቱን አሳይቷል። የአምላካችንን ዕርቃን አናሳይም ሲሉ አንደኛ ፀሐይ ጨልሟል፣ ሁለተኛ ጨረቃ ደም ሆኗል፣ ሦስተኛ ከዋክብት ረግፈዋል፣ አራተኛ ዓለቶች ተሰነጣጥቀዋል፣ አምስተኛ መቃብሮች ተከፍተዋል፣ ስድስተኛ ሙታን ተነስተዋል፣ ሰባተኛ ደግሞ ሊቀ ካህናትነት ከእናንተ ተነጠቀች ሲል የቤተ መቅደስ መጋረጃ ከሁለት ተቀድዷል። 7ቱ ተአምራት ማለት እነዚህ ሲሆኑ መድኃኔዓለም ኢየሱስ ክርስቶስ በቀራንዮ አደባባይ ሲሰቀል ዓርብ ቀን የተቸነከረባቸው ችንካሮችስ ስማቸውን ያውቋቸዋል? አዎ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይባላሉ። ሳዶር በሚባል ችንካር ቀኝ እጁን፣ አላዶር በሚባል ችንካር ግራ እጁን፣ ዳናት በሚባል ችንካር ሁለት እግሩን፣ አዴራ በሚባል ችንካር መሃል ለመሃል ልቡን፣ ሮዳስ በሚባል ችንካር ደረቱን ቸንክረውታል። በነገራችን ላይ እነዚህ 5ቱ ቅንዋት በጣም ትልቅ ኃይል ነው ያላቸው። መንፈስ ለሚያሰቃየው ሰው እንዲሁም ደግሞ ተኝቶ እያለ ለሚያቃዠው ሰው ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ቢሉ አጋንንት እንደ ጢስ ተኖ እንደ ትቢያ በኖ ይጠፋል። 5ቱን የእናታችን የቅድስት ድንግል ማርያምን ሐዘናትንስ ያውቋቸዋል? አዎ በ40 ቀኑ ቤተ መቅደስ ከወሰደችው ቀን ጀምሮ በዕለተ ዓርብ በመስቀል ሰቅለው እስከሚገድሉት ድረስ እናታችን በሐዘን ነበር የኖረችው። በዚህ በ33 ዓመት የሐዘን ሕይወቷ ውስጥ ግን ዋና ዋናዎቹ ሐዘናት የተባሉት አንደኛው አይሁዳውያን እንደሚገድሉት ስምዖን በቤተ መቅደስ ትንቢት በነገራት ጊዜ፣ ሁለተኛው ለ3 ቀን ያህል በቤተ መቅደስ ፈልጋ ባጣችው ጊዜ፣ ሦስተኛው እጅና እግሩን አስረው በጲላጦስ አደባባይ ራቁቱን የገረፉትን ግርፋት ባሰበች ጊዜ፣ አራተኛው በዕለተ ዓርብ ራቁቱን በሁለት ወንበዴዎች መካከል በችንካር ቸንክረው በሰቀሉት ጊዜ፣ አምስተኛውም በአዲስ መቃብር እንዳወረዱትና እንደቀበሩት ባሰበች ጊዜ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ለእናታችን ለቅድስት ድንግል ማርያም ትልቅ ቃል ኪዳን ገብቶላታል። እርሱም በእኔ ምክንያት የደረሱብሽን እነዚህን 5ቱን ሐዘናት እያሰበ እንደ ጸሎት ከአቡነ ዘበሰማያትና ከሰላመ ገብርኤል ጋር ማለትም ከአባታችሁ ሆይና ከእመቤታችን ከቅድስት ድንግል ማርያም ሰላምታ ጋር አድርጎ እየጸለየ የደገመውን ኃጢአቱን እኔ አስተሰርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ፣ ከሞቱ አስቀድሞ በሦስተኛው ቀን ከአንቺ ጋር መጥቼ እኔ እገለጥለታለሁ ብሎ ትልቅ ቃል ኪዳን ሰጥቷታል። መድኃኔዓለም ኢየሱስ ክርስቶስ ለእናቱ በገባው ቃል ኪዳን ከመከራ ሥጋ ከመከራ ነፍስ ይሰውረን። አሜን። ይቆየን።